አተሰኝ የት ነው የምትሄደው? ተብለህ የት ነው የምትሄደው? የት አባክህ ነው የምትሄደው? የአባትህ ማሳ መሰለህ እንደ ዘብጉ ብለህ የምትገባው ይዘቁም። የት ነው የምትሄደው? አንተ ሰው ምን እየሆኑ ነው? ዛሬ እሑድ እኮ ነው፣ መዝናናት አለብን እንዴ? መዝናናት አባትህ ትፋ። ዝም ብለህ የምትዝናናው ምን ሰርተህ ነው የምትዝናናው? በልተህ ጠጥተህ ዝም ብለህ ወዴት ነፍተህ ትመጣለህ? ምን ሰርታችሁ ነው? ስማ ከሰኞ እስከ ዓርብ ድረስ አጥንተህ የቤት ስራ ሰርተህ ነው የመጣኸው? ዝም ብለህ ነው እዚህ የምትዝናናው? ንገረኝ አንተ። ከሰኞ እስከ ቅዳሜ ተምረናል። አሁን ግን ፈታ ለማለት እሑዱን ዘና ብለን ለማሳለፍ ፈታ አባትሽ ይቷ። አንቺ ስትይ ወደ ሰኞ ዕለት የቤት ስራ አልተሰጣችሁም? የቤት ስራ አልተሰጣችሁም ወይ እንጂ? ያው የቤት ስራ ተሰጥቷል፣ ግን ያው ሰኞ ዕለት ክላስ ስለማንሄድ አልሰራንም። አይኔ ዶክተር አብይ፣ ወይኔ ዶክተር አብይ፣ ወይኔ ፕሮፌሰር ብርሃኑ ነጋ። አየህ አንተ ትውለ አየህ የቤት ስራ ስለማሰራት ትምህርት ቤት አልሄድም ሰኞ ዕለት አልሄድም ትይው ይኸውልሽ ነግሬሻለሁ። እኔ የምለው ግን እናንተ ሰዎች እኔ እንደው ህልም የሚባል ነገር ራእይ አላችሁ? ግን እኔ ነግሬህ ምንድነው ፋዘር አይ ህልም አታውቁም? ህልም ምንድነው? ራእይ ምንድነው ደግሞ ፋዘር? አይኔ ወይኔ ጉድ! ህልምና ራእይ ማያውቅ ትውልድ መጥቷል። ለማንኛውም ራእይና ህልማችን መኖር አለብን፣ መድረስ አለብን። ከህልማችንና ከራእያችን መድረስ አለብን። ራእይ የሌለው ህልም የሌለው ሰው የለም። እግዚአብሔር በሁሉም ሰው ውስጥ ራእይን ህልምን አስቀምጧል። ስለዚህ ራእይ ምንድነው ህልም ምንድነው ብትሉ ራሳችሁ መጠየቅ አለባችሁ። ስለ ህልማችሁ ስለ ራእያችሁ መጨነቅ፣ በዚህ ጉዳይ ላይ መትጋት አለባችሁ፣ መስራት አለባችሁ። እኛ 1000 ባለ ራእዮች ነን። ከዚህ በኋላ በዚህ ሚዲያ ላይ የሚለቀቁ ቪዲዮዎች እንዲደርሷችሁ ይሄን ሚዲያ ፎሎ አድርጉ። ለሌሎች ደግሞ እንዲደርስ ሼር አድርጉልን። እንወዳችኋለን።